አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ደግሞ ብቅ ብዬላችኋለሁኝ የተሰማኝን ነገር ላካፍላችሁ ፈልጌ ነው ማለት ነው። እና እሱም ምንድነው ብትሉኝ ያው አንዳንድ እህቶች ውጭ ያላችሁት እዛም አገር ውስጥም ያላቸው አንዳንድ ነገር ለእናቶቻችሁ ሰፕራይዝ የምታደርጉት አለ። እሱም በተመለከተ እንደዚህ ሊሆን ይችላል። እኛና ፈረንጆች በጣም ልዩነት አለን። እኛን ይመለከታሉ ይሄ ነገር ከኑሯችን፣ ከአስተዳደራችን፣ ከአካባቢያችን፣ ከዘይባችን የሚሄድ አይመስለኝም። እኔ የመሰለኝን ነው የምጠይቃችሁና የምነግራችሁ። እናንተ ደግሞ ኮመንት ላይ ጻፉልኝ ማለት ነው። እና ሼር ሰብስክራይብ አድርጉልኝ። በዚህ አጋጣሚ ዩቲዩቤ በጣም ዝቅ እያለብኝ ነው እና አበረታቱኝ እህቶቼ። እየገባችሁ ላይክ ሼር አድርጉልኝ እንዳይወድቅብኝ ማለት ነው። አንዴ አገር እስከምገባ የሚስተካከል ነገር አለው። እሱ እስከሚስተካከል ድረስ አግዙኝ። ያኔ እምችደው ምንድነው የምታወራው ብላችሁ እንትን እንዳትሉ እሺ። ያው ለማንኛውም እንድታስታውሱኝና እኔም ደግሞ የተሰማኝን ልነግራችሁ ፈልጌ ነው። እና እየገባችሁ ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ በቅንነት ማለት ነው። እኛ በቅንነት አንታማም፣ ጎበዞች ነን፣ ሰውን መርዳት እንወዳለን። ግን አሁን የመጣሁበት ምክንያት የወላጆችን ቀን በማስመልከት ማለት ነው። የወላጆችን ቀን በማስመልከት በውጪ ዓለም ያው የጠገቡ ናቸው፣ የተሟላላቸው ናቸው፣ የተረፋቸው ናቸው። ምንም የጎደላቸው ነገር የለም። እንኳን አበባ ሌላም ማድረግ ይችላሉ ከፈለጉ ማለት ነው። እና ደግሞም አላቸው ማድረግም ይችላሉ። እኛ ግን ሽሮ እያረረብን ብዙ ነገሮች እናቶቻችን እየተቸገሩ አበባ ገዝተን ኬክ ገዝተን ሰፕራይዝ እናቴ ደስ ይበልሽ እንላታለን። ምንም ደስታ የላትም እናታችን፣ በጣም ደስታ የላትም። ብዙ ችግሮች አሉ፣ ሁላችንም የምናውቀው ነው። አገራችን እኛ ከተወለድን ጀምሮ እኔ ካወኩበት ጀምሮ ከጦርነት ወጥታ አታውቅም። ሁሌ ጦርነት ነው። አንዴ የኤርትራ ጦርነት ይባላል፣ አንዴ የሻዕቢያ ጦርነት ይባላል፣ የወያኔ ጦርነት ይባላል። አሁን ደግሞ የአብይ መጣ። ወንድሞቻችንን ካጠገባችን እየጨፈጨፉ አባቶቻችንን እየጨፈጨፉ ባዶ አስቀርተዋታል። እናታችንን ያለ ልጅ የቀረች ያለ ባል የቀረች ልጆች ብቻ ህጻናቶች ይዛ የምትኖር ብዙ እናቶች አሉ። ወደ ሀገር ቤት ገባ ብትሉ ማለት ነው። እና አሁን ቤታቸው ፈርሶባቸዋል። ቤት የላቸውም። እርሻ የሚዘሩበት የላቸውም። በሬዎቻቸውን እየወሰዱ እያረዱ ይበሉባቸዋል። ብዙ አይነት ችግር ነው ያለው ሀገር ውስጥ ማለት ነው። እኛ ደግሞ ያንን ወደ ጎን ትተን የፈረንጆችን ስታይል እየተከተለን እናቴ እንቺ አበባ እንቺ ኬክ ሰፕራይዝ እንላታለን። ይሄ እኛን ይመለከታል ወይ? ከኛ ጋር ይሄዳል ወይ? እናታችን እስኪ ቤቷን እዩላት። እስኪ ልጆቿ ይማራሉ ወይ? ልጆቿን እያስተማረች ነው ወይ? ምንድነው የጎደላት? የትምህርት ቤት፣ የሕክምና፣ የኑሮ፣ የቀለብ፣ የልብስ ምንድነው እናታችንን የጎደለባት ብለን እንደ ማየት አበባና ኬክ ሰርተን ገዝተን ሰፕራይዝ እንላታለን እናታችንን። ምን ያክል ቅስሟ ይሰበራል። እናንተ አስቡት እስኪ፣ ሁላችሁም አስቡት ያለውን ችግር። አገር ስንት ችግር ነው ያለው። እንኳን ሌላው ቀርቶ ቤት እንኳን ጎጆ ትንሽዬ ደሳሳ ጎጆ እንኳን ቢኖራት በር የሌለው ቤት አለ። እኔ ባይኔ ያየሁት ነው። በግሩፕ ተለቆ ደሳሳ ቤት ነው ያላት። ቆርቆሮ ተበሳስቶ በጦርነት የሆነ ነገር እንጨት ግራና ቀኝ አድርጋ ዘግታ ነው የምትተኛው። እና ልጆቿን ጅብ እንዳይበላባት ሌሊቱን ቁጭ ብላ ነው የምታድረው። ቀን ቀን ያው ልጆቿ ይጠብቋታል፣ የሆነ ነገር ይሰራሉ፣ እሷ ትተኛለች። እንደዚህ አይነት ሴትዮ አይተናል። እንደውም ቤቷ ይሰራላት ብለን አሰባስበን ልከን ነበረ። ይሰራ አይሰራ አላውቅም እንጂ እና እንደዚህ አይነት ችግሮች የባሰ ነው ያለው። ያኔ ጫፍጫፉን ነው የምነግራቸው። የባሰ ነው ያለው አገር ውስጥ እና እናቶቻችን እየተቸገሩ ያሉ። እኛ አበባና ኬክ እንቺ ሰፕራይዝ ብንላት መስሎ አይታያትም። ለሷ የሚመቻት አንድ ጠረሃ ገዝተን ብንሰጣት፣ ጎጆዋን የፈረሰባትን ቀና ብናረግላት፣ እንዳልኳችሁ በር የጎደለባትን በሯን፣ መስኮት የጎደለባትን መስኮቷን ጅብ እንዳይበላቸው ብናገዛቸው ጥሩ ነው።
እና እንድታስቡበት ነው እህቶቼ። ግሩፕ አለ የተሰባሰበ ለተቸገረ ለባሰበት ሰው የቻለውን እንደው ለምን 50 ሳንቲም አትሆንም ሰው የኪሱን ነው እና ረድታችሁ ያቺ ተጠራቅማ ጎጇቸው እንዲሸፈንላቸው ግሩፕ የከፈቱ እህቶች አሉ። ከፈለጋችሁ ቁጥሬን አስቀምጥላችኋለሁ። የምታውቁም ብዙ ልጆች አላችሁ። ቁጥሬን ለብዙ ሰው ሰጥቻለሁኝ። እነሱ ጋር ተሰባስባችሁ 5 ብርም ሆነ 10 ብርም 50 ሳንቲም የሚሆን የተቻለውን ተጠራቅማ እሷ 1 ብር እንኳን ትሸፍንላችኋለች። እና እባካችሁ እህቶቼ የሌለ ህግ ይዘን የሌለ ባህል ይዘን ቤተሰቦቻችንን ባናበሳጫቸው ጥሩ ነው። ይሄ ማበሳጨት ነው እንጂ ማበረታታት አይደለም። እሷ ኬክ ምን ያደርግላታል? እሷ አበባ ምን ያደርግላታል? ብዙ ነገር ይጎላታል። ልብስ የላትም፣ ነጠላ የላትም፣ የምትለብሰው ነገር የላትም፣ ሌሊት የምትለብሰው ነገር የላትም። በጣም ነው የሚያሳዝኑት የሀገር እናቶች እና እነሱን እናግዛቸው እና የሌለ ባህል ተሸክማችሁ ወደ ሀገር ገብታችሁ ሰውን አታበሳጩ፣ እናቶቻችሁን አታበሳጩ። እንደዚህ ከሚያደርግልኝ ልጄ ምን አለበት እቺን በር ቢዘጋልኝ ብላ በውስጧ እኮ ታስባለች፣ በውስጧ ትናደዳለች። ያ ሁሉ ከሚሆን እናቴ አዎ በድዬሻለሁ፣ አልረዳሁሽም፣ አላገዝኩሽም፣ ችግርሽን አላየሁልሽም፣ እናቴ ይቅርታ አድርጊልኝ ብላችሁ የሆነች ብር ወይ ደግሞ የሆነ ነገር ብትሰጧት ለሷ ይጠቅማታል። እና እንደዚህ እያደረጋችሁ እባካችሁን እናቶቻችሁን ቤተሰቦቻችሁን ለመርዳት ሞክሩ እህቶች ወንድሞች። እና እባካችሁ ብዬ ለምናችኋለሁ። በአላህ ስም ነው የምጠይቃችሁ። እና ግሩፕን ከፈለጋችሁ ወስዳችኋለሁ ወደ ግሩፑ። ካልፈለጋችሁ ደግሞ አለ ባንክ ቁጥር አላቸው። ባንካቸውን ብንልክላችሁ ሰው የተቻለውን ነው እንደነገርኳችሁ። በብዙ አይደለም፣ በዶላር ክፈሉ አይደለም፣ በሪያል ክፈሉ አይደለም። የተቻላችሁን ብትረዷት ለእናታችሁ ይጠቅማታል። ጸሎት ታረግላችኋለች። ያኔ በቃ ሁሌ ስትተኛ ወይኔ ልጄ ብርድ ልብስ እንኳን ገዝታችሁ ብትልኩላት ወይኔ ልጄ የምትለብሰው አትጣ፣ የምትበላው አትጣ፣ ልጆችህ የተባረኩልህ ይሁኑልህ ብላ ጸሎት ታረጋለች፣ ዱዓ ታደርጋለች እንጂ ዝም ብላችሁ የሌለ ነገር ተሸክማችሁ እየሄዳችሁ ሰፕራይዝ አትበሏት እናቶቻችሁን። እናት ያላችሁ ማለት ነው። የሌላችሁም ደግሞ በምትችሉት ነገር ሰደቃ ብታወጡላት፣ ለተቸገረ በስሟ ብትሰድቁላት፣ ለነዛ አሁን ላልኳችሁ እናቶች ማለት ነው። ለነሱ ሰደቃ ብታወጡላቸው ይጠቅማታል እሷም። እና የሌለ ነገር አንከተል ነው የምላችሁ እህቶቼ። እናችን ሼር ሰብስክራይብ እያደረጋችሁ እኔንም በዚህ አጋጣሚ እንድታበረታቱኝ እፈልጋለሁ። ኢትዮጵያ በጣም እየወረደ ነው ያለው፣ ተመልካች የለኝም። ያው እንደምታዩት ነው፣ ብዙ ሰው አያይልኝም። እዩልኝ እየገባችሁ እችን በዚች አጋጣሚ እየገባችሁ እያያችሁ ላይክ ሼር አርጉልኝ። ኮመንት ደግሞ ጻፉልኝ። ኮመንት ጥሩ ነው። እናንተም ጋር ለመገናኘት ኮመንት ነው የሚጠቅመኝና ጻፉልኝ። ስተትም ካለ ስተተኛ ነሽ በሉኝ እና በተቻላችሁ መጠን እናቶቻችሁን እርዱ፣ ቤተሰብ እርዱ፣ አገራችሁን እርዱ። ሰው የሚያወራውን ሁሉ ተከትለን አንሩጥ። ሰው የዘፈነውን ሁሉ አብረን አንጨፍር። እኛ አገራችን ሰላም እንድትሆን ብቻ ነው የምንፈልገው። አባቶቻችን እናቶቻችን በሰላም ወጥተው እንዲገቡ ነው የምንፈልገው አይደል እንዴ? ልጆቻቸው ትምህርታቸውን ተምረው ቤተሰብ እንዲጦሩ ነው መሆን ያለበት። የሌለውን ነገር ተከትለን እኛ ምንም ማናውቀው ውስጥ ገብተን ያኔ ባናጨበጭብ ጥሩ ነው። እሺ እህቶቼ፣ እኔ ፖለቲካ ውስጥ እንድገባ አልፈልግም፣ ግን ያየውን ስህተቶች እያየሁኝ ነው መናገር የምፈልገውና እናቴን ያገባ ሁሉም አባቴ ነው የሚባል ተረት አለ። እሱም መሆን የለበትም፣ ግን ለተረቱ ብቻ ነው ያልኩት። እናቴን ያገባ ሁሉ አባቴ ነው ብዬ አምኛ አልቀበልም። ይሄ ተረት ነው፣ ግን በዚህ አጋጣሚ ማለት ነው። እና ሁሉም አባቴ ሊሆን አይችልም። እናቴን ያገባ ሁሉ የሚሆንም ይኖራል፣ የማይሆንም ይኖራል። እና እናንተም ደግሞ የሰው እንትን ተከትላችሁ ባትሄዱ ጥሩ ነው። እኛ አንደኛ በዘፈን አናምንም፣ በምንም አናምንም፣ በአላህ ብቻ ነው የምናምነው አይደል እንዴ? ስለዚህ ቤተሰቦቻችን ሰላም እንዲያገኙ እነሱን መረበሽ የለብንም።
እነሱ እንዲመቻቸው እንዲደላቸው አብሽሩ ብለን ማጽናናት ነው እንጂ እዚህ ጋር አቧራ ተነስቷል አንተም ተነሳ ማለት የለብንም። እሺ ወንድሞቼ እህቶቼ፣ እና በተቻላችሁ መጠን እንረዳዳ፣ እንተጋገዝ፣ አግዙኝ፣ ሼር ሰብስክራይብ አድርጉልኝ ኢትዮጵያ እንዳይወድቅብኝ እና አገር እስከምገባ ድረስ ይኸው እሱ ደግሞ እየወደቀ ነው ያለውና እይታ በጣም እየጎደለብኝ ነው። እዩልኝ። ያኔ ብዙ ሰዓት አይፈጅባችሁም፣ ትንሽ ደቂቃ ነች። አይታርጋችሁ ኮመንት ጻፉልኝ፣ እኔ አየዋለሁ ማለት ነው። እና ይሄን ይመስላል የዛሬው ቪዲዮ። ሁላችሁንም አመሰግናችኋለሁ፣ ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።